ሰላም እንዴት ናችሁ? አሸናፊ ነኝ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። ይህ የምታዩት እንግዲህ አሁን እየሰራንበት ያለው ኦፊስ ነው፣ ቢሮአችን ነው። የምታዩት ገጽታ እንግዲህ ቀጥታ ገና ወደ ቢሮአችን ስትመጡ ያለው ፊት ለፊት የምታዩት አቀማመጥ ነው ማለት ነው። የኃላፊዎች ወንበር፣ አጠቃላይ እዚህ ጋር የምታያቸው የቲቪ ሴታፑ፣ ስክሪኑ፣ ዲስፕሌዩ፣ ካሜሮች እዚህ ጋር የምታያቸው ካሜሮች ናቸው። እነኚህ ኢንዶር እና አውትዶር የምንላቸው ካሜሮች፣ ሪሲቨሮች እነኚህ የተገጠሙት የተገናኙ ኬብሎች፣ ሪሲቨሩ፣ ገመዶቹ፣ አጠቃላይ ካሜሮቹ እዚህ ጋር ዲስፕሌይ ሆነዋል። እነኚህ የምናያቸው ኢንዶር 2 ሜጋ ፒክስል አናሎግ ካሜራ ናቸው። ለውስጥ ወይም ደግሞ ዝናብ ሙቀትን በደንብ የማያገኛቸው ቦታ የሚገጠሙ ሲሆኑ እነኚህ ደግሞ አውትዶር ቡሌት የሚባሉ ካሜሮች ናቸው። ለውጭ የሚሆኑ ዝናብ ሙቀትን መከላከል የሚችሉ ላያቸው ላይም ሌንስ አላቸው። እዚህ ጋር የምታያቸው ኬብሎች ናቸው። እነኚህ በጥቁር ፕላስተር የተደረጉት ኬብሎች ሲሆኑ ማገናኛዎች። እዚህ ጋር ሆል ዲስፕሌዩ፣ ዋይት ቦርዱ እናስተምርበት ዋይት ቦርድ። እዚህ ጋር የጂፒኤስ ሳምፕሎች ናቸው ያስቀመጥናቸው። የጂፒኤስ ስልጠና ይኖረናል። እንደዚሁም በተጨማሪ አጠቃላይ የሶሌታው ግድግዳው ላይ ያሉ አንዳንድ መብራቶች አጠቃላይ የቢሮ ሴታፑን ለማሳየት ያህል ነው። እንግዲህ እንደምታዩት ቆንጆ የሆነ በሀሪፍ ሁኔታ ነው ያስተካከል ነው ቢሮውን። ሙቀት ድሬዳዋ እንግዲህ ሙቀት ነው፣ ሙቀት ምንም የማይበግረው። እነኚህ የምታያቸው ማቴሪያሎች ናቸው። ለስልጠናው ለሴኩሪቲ ካሜራ ትሬኒንግ ስልጠና ያዘጋጀናቸው ማቴሪያሎች ናቸው በሙሉ እዚህ ጋር የምታያቸው። ይሄ ደግሞ ኪት ካርቶን ነው። የ2 ሜጋ ፒክስል አናሎግ ካሜራ ኪቱ ነው። ሙሉ ለሙሉ ሲመጣ እንደዚህ ይመጣል ማለት ነው። 4 ካሜራ፣ 4 ገመድ፣ ሪሲቨር፣ ማውዞችን፣ የሃርድ ዲስክ ኬብሎችን፣ ዳታ እና ፓወር ኬብሎችን የያዘ ሙሉ ኪት ነው ማለት ነው። እንግዲህ እንዳያችሁት የቢሮአችን ሙሉ ሴታፑ ይህን ይመስላል። አቀማመጡ፣ ወንበሮቹ፣ ዋይት ቦርዳችን፣ ካሜሮች፣ ቴሌቪዥን ዲስፕሌዎች፣ ሞኒተሮች፣ የጸሐፊ ቦታ፣ አጠቃላይ ኦቨርቪው ይህን ይመስላል። እንግዲህ ማንኛውም ሰው በድሬዳዋ ከተማ በድሬዳዋ ገንደ ቆሬ ሚካኤል ፎቅ አዋሽ ባንክ ያለበት አንደኛ ፎቅ ቢሮ ቁጥር 10 ልዩ የሆነ የሴኩሪቲ ካሜራ ወይም ደግሞ የደህንነት ካሜራ ስልጠና ዝርጋታ በመመዝገብ ላይ እንገኛለን። ማንኛውም ሰው መጥቶ መመዝገብ የዚህ ስልጠና ተካፋይ አካል እንደዚሁም ደግሞ ብቁ ባለሙያ መሆን ይችላል። ስልጠናውን ላጠናቀቁ ሰልጣኞች የእውቅና ሰርተፍኬት ከድርጅታችን የሚሰጥ ሲሆን እንግዲህ አጠቃላይ ከአሁን በፊት የሰራሁላችሁ ቪዲዮ አጠራጠር ያሉ ነበሩ። አሁን ደግሞ ሞር ዲቴል ደግሞ ካሜሮችን እያገናኘን ኮኔክት እያደረግን ዲስፕሌውን እየሰራን አጠቃላይ ከሰራተኞቻችን ጋር ሆነን ደግሞ ሞር ቪዲዮ እንሰራላችኋለን። ለአሁኑ ያስኩላችሁ የተወሰነ የቢሮአችንን ሴታፕ አጠቃላይ ለማሳየት ያህል ነው። እንግዲህ እንዳያችሁትና ኢንጆይ እንዳረጋችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።